አረማዊ ነበርና ክርስቲያኖች ሰረቁኝ ይል ነበር ዮሐንስ አፈወርቅ። አንድ ኦርቶዶክሳዊ አባት ሲናገር ምን አለ? ሰው ብቻውን ሆኖ ሊበድል ይችላል። ሰው ብቻውን ሆኖ ግን መዳን አይችልም። ዝም ብለን እየመጣን ተምረን ብቻ ሹልክ እያልን የምንሄድ ከሆነ ማደጋችን። አሁን ይሄ እንደምናየው በየአውቶቡስ ፌርማታው ላይ ሆኖ በጥቅስ መጠዛጠዝ አይደለም። ያ ምስክርነት አይደለም። እንደምን ሰነበታችሁ? ልዑል እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ይክበር ይመስገን። ወደድንም ጠላንም በአንድ ነገር እንቀረጻለን። አንዳንድ ሰዎች የሚመስላቸው ለምሳሌ የቤተ ክርስቲያንን ነገር ገለል በማድረጋቸው ከሕይወታቸው ሌላ ነገር ማይነካቸው የሚመስላቸው አሉ። መሀል ሰፋሪ ሆነው የሚኖሩ የሚመስላቸው እና በዚህ ዘመን መሀል ሰፋሪ ሆኖ የሚኖር የለም። ወይ በመንፈሳዊ ነገር እንቀረጻለን፣ አለበለዚያም ደግሞ ዓለሙ በሚሰጠን ነገር እንቀረጻለን። ለምሳሌ እርግጠኛ ነኝ ብዙዎቻችሁ ታያላችሁ ጓደኞቻችሁን በጣም ክርስቲያን ከሆነ ማህበረሰብ ወጥተው ወጣቶች ዩኒቨርሲቲ ይገባሉ አይደል? እና ለብዙ አስተሳሰብ ይጋለጣሉ እና ይቀረጻሉ። ወደ ወላጆቻቸው ሲመለሱ ሌላ ሰው ሆኖ ይገኛሉ። አሜሪካ እንደዚህ ያጋጥመናል፣ እርግጠኛ ነኝ ኢትዮጵያም ያም እውነት ማለት ነው። በጣም ለወላጆቹ ታዛዥ የሆነ ልጅ ዩኒቨርሲቲ ገብቶ 4 ዓመት ቆይቶ ያንን ከአባት ከእናቱ የወሰደውን ትውፊት ረስቶ ማንነቱን ዘንግቶ ይወጣል። እንዴት እንደዚያ ሆነ ካል ያለበት ዓለም ምን ስላደረገው ነው? ስለቀረጸው። ስለዚህ አሁን እናንተ ደግሞ እያደረጋችሁ ያላችሁት በዚህ ሰዓት የለም በዚህ ዓለም አይደለም የምንቀረጸው። ቅዱስ ጳውሎስ ምንድን ነው ያለው? ይህን ዓለም አትምሰሉት ካለ በኋላ ምንድን ነው ያለው? በአእምሮ መታደስ ተለወጡ ማለት ያለው ማለት ክርስቶስ ይቅረጻችሁ ነው። ክርስቶስ ይለውጣችሁ ብሏልና ያንን ለማከናወን ነው እያደረጋችሁ ያላችሁ። ስለዚህ በዚህ ውስጥ ታዲያ ምንድነው ተልዕኳችን የሚለውን አንድ ነጥቦችን ሰጥቻችሁ ቶሎ ደመድማለሁ። ቤተ ክርስቲያን 4 መለያ ባህሪያት አሏት። ከኒቅያ ቁስጥንጥንያ ውሳኔ ሃይማኖት ከጸሎት ሃይማኖት ላይ እንዳየ ነው። ቤተ ክርስቲያን የመጀመሪያ ባህሪዋ ምንድን ነው? አንዲት ናት አይደለም? ሁለተኛ ባህሪዋስ ቅድስት ናት። ሶስተኛውስ ነገሩኛ ሁላዊት ናት፣ በሁሉ ያለች ናት፣ ሁላዊት ናት። አራተኛው ሐዋርያዊት ናት። ቅድም ሰምታችሁ ከሆነ ምንድነው ያለን ዲያቆን ምረት? ወደ ኋላ ያሉትን አባቶቻችንን ማየት አለብን። ምክንያቱም እኛ እንደገና አኗኗራችንን ኢንቨንት ማድረግ የለብንም። አዲስ ግኝት አይደለም፣ አዲስ የአኗኗር ዘዬ አይደለም መፍጠር ያለብን። የእነዚያን የአባቶችን አሰር መከተል ነው ያለብን። የአኗኗራቸው ብሂልን ነው መከተል ያለብን። ዩኒቨርሲቲ በመግባት እኛ አይደለንም ቀዳሚዎች። እነ ቅዱስ ባስሌዎስ እነ ቅዱስ ጎርጎሪዎስ እነዚያ የቀጰዶቅያ አባቶች የታወቁ ምሁራን ነበሩ። ታላላቅ ዩኒቨርሲቲዎች በአቴንስ ታላላቅ መምህራን ዘንድ ተማሪዎች የነበሩ ናቸው። ለምሳሌ ቅዱስ ዮሐንስ አፈወርቅ መምህሩ እንዲሁም ይተካኛል ብሎ ነበር የሚያስበው። አረማዊ ነበርና ክርስቲያኖች ሰረቁኝ ይል ነበር ዮሐንስ አፈወርቅ። ስለዚህ ቤተ ክርስቲያን ሐዋርያዊት ናት ማለት ሐዋርያውያን የሆኑትን አባቶችን ፍለጋ የምትከተል ናት። እና እነዚህ 4 ባህሪያት አሏት ቤተ ክርስቲያን። እነዚህ ባህሪያት በእኛ ውስጥ መታየት አለባቸው።
ምክንያቱም ቤተክርስቲያን ስንባል እኛ ነንና፣ ቤተክርስቲያን ብልቶቿ አካሎቿ እኛ ነንና። እንደገና ቤተክርስቲያን 4 ተልእኮዎች አሏት። በዋናነት ምናያቸው በእያንዳንዱ የክርስትና ሕይወት ውስጥ ሊታዩ የሚገባቸው፣ በእያንዳንዱ ክርስቲያናዊ ቤተሰብ ውስጥ ሊገለጡ የሚገባቸው እነዚያም ምንድናቸው ካልን የመጀመሪያው የቤተ ክርስቲያን ተልእኮዋ አምልኮተ እግዚአብሔር ነው። አምልኮ ሊተርጂ የምንለው ማለት ነው። ስለዚህ ክርስትናችን ሊተርጂካል አምልኮ ስንል በተለይ የአምልኮ ማዕከላችን ኦርቶዶክሳዊ የሆነው አምልኮ ማዕከሉ ምንድን ነው? ቅዱስ ቁርባን ነው አይደለም? ዩካሪስቲክ ነው። ስለዚህ ዛሬም ጠቀስ አድርጎታል። ሰሞኑንም በነበረን ትምህርት ላይ ዲያቆን ምህረት ጥናታዊ ጽሑፍ ያቀረበውን በዚያ ላይ ነበረ። ለእናንተም የምናበረታታው ይሄ ነው። እርግጠኛ ነኝ ሁላችሁም በዚያ ሕይወት ውስጥ እንደምትመላለሱ። ስለዚህ ዋናው ነገር ቁርባናዊ የሆነ ቅዱስ ቁርባንን ማዕከል ያደረገ ሕይወት ሊኖረን ይገባል። አምልኳዊ የሆነ ሕይወት ሊኖረን ይገባል። ቤተክርስቲያንን የምታውቋት በዚህ በሳምንት አንድ ቀን በሚደረገው ጉባኤ ብቻ ከሆነ አደገኛ ነው። እየሰማችሁ ነው? ምንድነው ያልኳችሁ? ቤተክርስቲያንን የምታውቋት ለምን አይታችሁ ከሆነ አንዱ አደጋ ስብከት ወዳለሁ እኔ ሰባኪ ነኝ፣ ግን ብዙ ምዕመናን ቤተክርስቲያንን የሚያውቋት በማታው ፕሮግራም ብቻ ነው፣ በስብከት ብቻ ነው። ያ አደገኛ። የቤተ ክርስቲያን የአምልኮዋ ማዕከል ቅዳሴ ነው። የቅዳሴው ደግሞ ማዕከል ወይም ክላይማክስ ምንድን ነው? ቅዱስ ቁርባን። ስለዚህ አሁን ጥያቄ ምህረት ይጠይቃችሁ ነበር ቢያስተምር ኖሮ እና እኔም የምጠይቃችሁ በየሰንበቱ በየዕለቱ አልላችሁም፣ ተማሪዎች ናችሁና ቅዱስ ቁርባን የምትቀበሉ ስንቶች ናችሁ? ምክንያቱም ያ የአምልኳችን ማዕከል ነው። ስለዚህ የመጀመሪያው ተልኳችን ይሄ ነው። እግዚአብሔርን በማህበር በቅዳሴ በግል ሕይወታችንም እግዚአብሔርን ማምለክ አለብን፣ ማግነን አለብን። ይሄ ሁሉ የምንማረው ትምህርት ግቡ ወደዚያ ነው፣ ለዚያ ነው እና የአምልኮ ደግሞ መልኩ ማዕከሉ ደግሞ ቅዱስ ቁርባን ቅዳሴ እና በቅዳሴ ልንሳተፍ ይገባል። ይህ መጀመሪያው። ሁለተኛው ዋና ነገር በአምልኮ ሕይወታችን ውስጥ ስንበረታ እግዚአብሔር የሚሰጠን ትልቁ ነገር ምንድን ነው ካልን ህብረት ነው። አንድ ኦርቶዶክሳዊ አባት ሲናገር ምን አለ? ሰው ብቻውን ሆኖ ሊበድል ይችላል። ሰው ብቻውን ሆኖ ግን መዳን አይችልም። ይሄ የግል አዳኝ የሚለው የመጽሐፍ ቅዱስ ትምህርትም አይደለም፣ ኦርቶዶክሳዊም አይደለም። ይሄ ኢንዲቪጁዋሊዝም ዌስተርን አስተሳሰብ ያመጣው ነው እንጂ ኦርቶዶክሳዊ የሆነ መሰረት የለውም። ብቻዬን ሆኜ እግዚአብሔር ያውቀኛል፣ ብቻዬን ሆኜ እግዚአብሔር ጸሎቴን ይሰማኛል፣ ስለዚህ ዶርሜ ውስጥ ሆኜ ባስቀድስ አይቻልም። ክርስትናን መኖር የምንችለው በህብረት ነው። በህብረት ነው። እርሱም የጠራን ወደ ህብረት ነው። በሥላሴ ዘንድ ወዳለችው ህብረት ነው አይደል የጠራን። እኔና አንተ አንድ እንደሆነ እነርሱም አንድ ይሆኑ ዘንድ ነው ያለው። ስለዚህ ሁለተኛው ትልቁ ህይወታችን የቤተ ክርስቲያን ተልእኮ ህብረት ነው። ስለዚህ በዚያ መትጋት ይኖርብናል ከወንድሞቻችን ከእህቶቻችን ጋር ስላለን። ሶስተኛው ቶሎ እያልኩ ልናገር፣ አገልግሎት። ዝም ብለን እየመጣን ተምረን ብቻ ሹልክ እያልን የምንሄድ ከሆነ ማደጋችን በእግዚአብሔር ቤት ውስጥ ምን እየሰራችሁ ነው? ስራ የለኝም እንዳትሉ ወይም ጸጋ የለኝም እንዳትሉ። እሺ ጥያቄ ልጠይቃችሁ። የሥላሴ ልጅነትን ያገኛችሁ እስቲ እጃችሁን አውጡ እናሳዩ። ኧረ ያላወጣ አለ አንዳንድ።
የሥላሴ ልጅነትን አግኝተናል። እግዚአብሔር ይባርካቸው። የሥላሴ ልጅነትን አግኝተናል አይደል? ማለት ነው ተጠምቀናል አይደለም? በጥምቀት የሥላሴ ልጅ የዛን ጊዜ የመንፈስ ቅዱስን ጸጋ ተቀብለን። ስለዚህ ያለ ስጦታ ያለ የለም። እያንዳንዳችን አለን የምናደርገው ነገር፣ ለቤተ ክርስቲያን ምንሰራው የምናደርገው ነገር አለ። ስለዚህ ያለ አገልግሎት እጃችንን አጣጥፈን የተቀመጥ ብለን ብቻ መተን ሹልክ ብለን የምንሄድ ካለን የለም። ማድረግ ያለብን ምንድነው? ለቤተ ክርስቲያኔ ማገልገል ያለብን። ምክንያቱም የካንሰር ሴልና ሌላው ሴል ልዩነቱ ታውቃላችሁ አይደል? የካንሰር ሴል ሰልፊሽ ነው አይደለም? በራሱ ነው ሁሉንም ነገር የሚፈልገው፣ በራሱ ነው ማደግ የሚፈልገው፣ ከሌላው ጋር ኢንተራክት አያደርግም። ስለዚህ ኦድ የሆነ ባህሪ ነው ያለው፣ ግላዊ የሆነ ነገር ነው ያለው እና አደገኛ ነው ለሌላው ካልተቆረጠ። ስለዚህ ግላዊ የሆነም አካሄድ ልክ እንደዚያው ነው የሚሆነው። ስናገለግል ግን የቤተ ክርስቲያን ሕይወት ውስጥ እንሳተፋለን። በተለይ ቤተ ክርስቲያንንም የምናውቃት በዚያ መንገድ ብቻ ነው። ቤተ ክርስቲያን በውስጧ የሚከናወነው ነገር ሁሉ ምስጢር ነው አይደል የሚባለው። ምስጢር የሚባልበት ምክንያቱ ካልተሳተፍንበት ስለማናውቀው፣ በጥናት በንባብ በቃል ብቻ ልናውቀው አንችልም። እና አራተኛው የመጀመሪያው አንደኛው የነገርኳችሁ ተልእኮ ምንድን ነው? አምልኮ። ምነው ረሳችሁ? የመጀመሪያ የተናገርኩት ምንድን ነው? አምልኮ። ሁለተኛውስ? ህብረት። ሶስተኛውስ? አገልግሎት። አራተኛው ምስክርነት ማለት የተገለጠ ኦርቶዶክሳዊ ህይወት። እናንተን በምትማሩበት ዩኒቨርሲቲ ውስጥ የሚያዩዋችሁ ሰዎች እንዳሉ እወቁ። አካሄዳችሁን የሚያዩ አሉ፣ አነዋወራችሁን የሚያዩ አሉ። ምንድን ያለው እንደ እግዚአብሔር ኢየሱስ ክርስቶስ በተራራው ስብከቱ ላይ ስራችሁን አይተው የሰማዩን አባት ያከብሩ ዘንድ ብርሃናችሁ በሰው ሁሉ ፊት ይብራ። ያ ነው ምስክርነት ማለት። ማርቲሪያ ሰማዕታት የምንላቸው ማርተር የምንላቸው ምስክሮች የምንላቸው እነዚያ ናቸው። ስለዚህ ምስክሮች መሆን አለብን። ምስክርነት ማለት አሁን ይሄ እንደምናየው በየአውቶቡስ ፌርማታው ላይ ሆኖ በጥቅስ መጠዛጠዝ አይደለም። ያ ምስክርነት አይደለም። እግዚአብሔር ደላላ አይፈልግም። ገዢ ያጣ ነጋዴ አይደለም። እግዚአብሔር የሚፈልገው የቅድስናው መገለጫ የሆነ ሕይወት ነው። ስለዚህ እኔና እናንተ ሕይወታችንን ለሰዎች የተገለጠ መጽሐፍ መሆኑን ማወቅ ነው። ያን ምስክርነት ለማምጣት ግን የአገልግሎት ሕይወት ሊኖረን ይገባል። የአገልግሎት ሕይወት እንዲኖረን ህብረት ሊኖረን ይገባል። ከሌሎች ወንድሞቻችን እህቶቻችን ጋር ህብረት እንዲኖረን ቅዱስ ቁርባንን ማዕከል ያደረገ የአምልኮ ሕይወት ሊኖረን ይገባል። ያን ካደረግን እግዚአብሔር በሕይወታችን ይረዳናል። የቅዱሳን አምላክ እነ ቅዱስ ባስልዮስን እነ ቅዱስ ጎርጎርዮስን የረዳ አምላክ እኛንም ይረዳናል። እግዚአብሔር ይርዳል።